ሰላም እንዴት ናችሁ? እንደዚህ አይነት ሬንደር ቪዎችን ሲኤስአይ ታብ ሶፍትዌር ላይ እንዴት እንደምንሰራ ብዙዎቻችሁ ጠይቃችሁኛል። በዚህ ቪዲዮ ስቴፕ ባይ ስቴፕ ሁሉንም ነገር አሳያችኋለሁ። ከዛ በፊት ግን አካውንቴ ሰዎች ጋር እየደረሰ አይደለም። ስለዚህ ሁላችሁም ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ትብብራችሁን አሳዩኝ። ቀጥታ ወደ ጉዳያችን እንግባ። 3ዲ ሬንደር ቪውን አንዴ ላጥፈውና ቀጥታ ሞዴላችን ነው ማለት ነው። ምንድነው የምናደርገው? ኦፕሽን ውስጥ እንገባለን። ኦፕሽን ውስጥ ከገባን በኋላ ቀጥታ ከስተማይዝ ቱልባርስ የሚል አለ። እሱን ክሊክ እናደርጋለን። ከስተማይዝ ቱልባር ላይ ቱልባር ኤንድ ኪቦርድ የሚል አለ። ስለዚህ ቀጥታ ኪቦርድ የሚለውን እንጫናለን ማለት ነው። ኪቦርድ የሚለውን ከተጫንም በኋላ ምንድነው የምናደርገው? ብዙ ጊዜ ሬንደር ቪው የሚለውን ለማስተካከል ቪው ላይ ነው የምናገኘው። ስለዚህ ቪው የሚለውን ካቴጎሪ የሚለው ጋር ቪው የሚለውን እንመርጣለን። ከዛ ኮማንዳችን ላይ በመግባት ሾርትከት ክሬት እናደርጋለን ማለት ነው። ስለዚህ እዚህ ጋር እንገባና ሬንደር ቪው የሚለውን እንፈልገዋለን ማለት ነው። ኮማንድ ሳይድ ላይ ሬንደር ቪው የሚለውን ሁላችንም እንፈልጋለን። ስለዚህ ሾው ሬንደር ቪው የሚል አለ እዚህ ጋር፣ እሱን ክሊክ እናደርጋለን። ኒው ኪ የሚለው ጋር ቀጥታ ኪቦርዳችን ላይ የምንፈልገውን ኪ እናዘጋጃለን ማለት ነው። እኔ ለእናንተ ለማሳየት ያክል ኮንትሮል ፕላስ ኤፍ4 አስገባለሁ። ከዛ በኋላ ምንድን ነው የምታደርጉት? አዛይን ትሉታላችሁ። አዛይን ስትሉ ከረንት ኪ የሚለው ጋር ይገባል ማለት ነው። ከዛ ኦኬ ብላችሁ ትወጣላችሁ። አሁን ቀጥታ ኮንትሮል ፕላስ ኤፍ4 ስንጫን ሬንደር ቪው በዚህ መንገድ ይመጣልናል ማለት ነው። ከልብ አመሰግናለሁ። ሰላም ሁኑልኝ።